ወጥቶ መናገር ደሬ ቲፒኤልኤፍ ሲያስመስል የነበረው በሁለት ምክንያት ነው የቲፒኤልኤፍ ስፖንሰሮች አረቦች ሳይሆኑ አሜሪካኖች ዌስተርኖች እና እንግሊዝ እና ጀርመን አሜሪካኖች ናቸው እነሱ ደግሞ ይጠይቁሃል ቢያንስ ለማስመሰል ሞክር ብለው ያስገድዱሃል ኤክስፔክቴሽን አላቸው እነዚህ ሰዎች የተደራቢ ከንቲባ አብይ አህመድ ወንጀለኞች ለዚህ ኤክስፔክቴሽን የሚገዙ የሚጨነቁ አይደሉም ይሄንን ነው ቻሌንጅ ሊደረግ ይገባ የነበረ ልክ እሱ ምን ያህል ይሄ እኮ ቀላል በጣም ደካማ መንግስት እኮ ነው እንዴ ቲፒኤልኤፍንም በምርጫ አሸንፈናል ልዩነቱ በሁለቱ መካከል በተደራቢ ከንቲባ አብይ አህመድ የወንጀለኞች ግሩፕ እና በቲፒኤልኤፍ መካከል ያለው ልዩነት ምንድነው ልዩነቱ ደካማው የጠንካራ መሆናል ማን ነው ስፖንሰሩ ነው የስፖንሰሩ ደግሞ መለየት የማስመሰልስ ምርጫ ለማድረግ ይገፋፋቸዋል ወይስ ጉዳይ አይደለም ብለው ጨው ያለ ወንጀል ውስጥ አሁን እንደምናየው ሽብርተኝነት ውስጥ እንዲገቡ ያረጋቸዋል መጥያቅ ይሄንን አይደለም እያወራ ያለው ይሄንን አይደለም ይሄ አገር ቤት ያለው ወገን ስለሚሰማው ነው ዛሬ አድሬስ መደረግ ያለበት ያልኩትና በጣም የሚገርም ነገር ነው